ጉዳይ? አንቺ አታውቂያቸውም። እሱን ባላውቀውም እሷን ግን አውቃታለሁ። የት ነው የምታውቂያት? የሆነ ጊዜ የስልክን ጋላሪ ስከፍት አይቻት ነበር። ምን? እንዴት አደረገሽ ከፈትሽው? ምን መሰለህ ወንድሜ፣ ለምን ከፈትሽው? ኦኬ አሁን በደንብ ገባኝ። ያቺ ካዲዋ መቅዲ የተባለችው ልጅ ናት ማለት ነው አይደል? እባክሽ እህቴ። እንዴ አጠገቡ ያለችው ማን ነው? ግን ሳስበው ትመስለኛለች። ምን ተፈጥሮ ነው ታዲያ? ምንም ማውቀው ነገር የለም። ታውቁሻል? ወደኛ እኮ እየመጡ ነው። አይመስለኝም። ሃይ ጋይስ፣ እንዴት ናችሁ? ሃይ ሶሲ እባላለሁ። የአቤል እህት ነኝ። ሄኖክ እባላለሁ። እሺ ቆንጂት፣ አንቺስ ማን ልበል? መቅዲ እባላለሁ። አንቺን አልነበር እንዴ ስፈልግ የነበረው? ለምንድን ነው የምትነቀው? እህቴ ምን እያደረግሽ ነው? ሳይ እንኳን አደረኩት። ባሷ ምክንያት አለ የተሰቃየው። የምር ግን ተሰቃይቶ ነበር? ቀላል ተሰቃይቷል። የሱን ስቃይ የምናውቀው እኔና ቤተሰቦቹ ብቻ ነን። በሷ ምክንያት እኮ ነው ሴት ራሱ መቅረብ የፈራው። እህቴ ፕሊዝ፣ ሌላ ሲሆነው ነገር ምን አለ? በሷ የተነሳ እኮ ነው ከፍቅረኛዬ ጋር የተለያየሁት። ቆይ ደግሞ ምን አድርጌ ነው ከፍቅረኛሽ ጋር ለያየሁሽ? አንቺ ስትገጁ በቃ ሁሉ ፍቅረኛ ካዲ ስለመሰለው ነው ከፍቅረኛዬ ጋር ለያየኝ። ምን? የምሯን ነው አቤል? አዎ የምሯን ነው። አየሽ አይደል የሰራሽው ግፍ? ከሷ አልፈሽ የኔን ፍቅረኛ ነው እሺ የጎዳሽው። በጣም ይቅርታ። አሁን ሄድ አለብኝ። እህቴ ምንድነው ያደረግሽው? ይሄ ነገር እንዴት ስመኘው እንደነበር። ደግሞ ምንድነው እየተመኘሽው የነበረው? እንዴ አንተ ላሰቃየችበት አንድ ቀን አግኝቼ ንክስ ባደረኳት እያልኩ ነው ስመኝ የነበረው። ከመጀመሪያው እንደዚህ አይነት ሰው ሆንሽ? እንዴ ቀላል ሰው አድርገኸኛል። ቴኳንዶ ራሱ እኮ መሰልጠን ጀምሬያለሁ። ምንድነው ያልሽው? ቴኳንዶ ነው ያልሽው? እንዴ ያው በሻ ወደ ቤት እንሂድ። ደስ ብሎኛል።